ሰላም የጌታ ጸጋና ሰላም ይብዛላችሁ በያላችሁበት የዚህ ቻናል ቤተሰብ የሆናችሁ በሙሉ ሰላማችሁ ብዙ ይሁን። ዛሬም አንድ ከባድ የሆነ መልእክት አለኝ። ኢየሱስ ክርስቶስ ጌታ ነው። ብዙዎቻችሁ ዛሬ ከምትጨነቁበት ነገር ሁሉ ነፃ የሚያወጣችሁን፣ የሚያሳርፋችሁን፣ ሰላማችሁን የሚመልስ፣ ደስታችሁን የሚመልስ፣ ነገሮቻችሁን ሁሉ የሚቀይር የአእምሮአችሁን እረፍት፣ የአእምሮአችሁን ሰላም፣ የትዳራችሁን፣ የቤታችሁን፣ የሥራችሁን፣ የሕይወታችሁን ሰላም የሚመልስ የእግዚአብሔር ድምፅ ወደ እናንተ መጥቷል። ኢየሱስ ክርስቶስ ጌታ ነው። ከዚህ ድምፅ ከዚህ መልእክት በኋላ እንደ ቀድሞ ፈጽሞ ልትሆኑ አትችሉም። ምክንያቱም መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የእግዚአብሔር ቃል የሚሰራ ነው፣ በሁለት አፍም ከተሳለ ሰይፍ ይልቅ እጅግ ይበረታል ይላል። ስለዚህ ወደ እናንተ የሚመጣው የሚሰራ የእግዚአብሔር ቃል ነው። ወደ አንቺ የሚመጣው የሚሰራ የእግዚአብሔር ቃል ነው። ከዚህ ቃል በኋላ በእረፍት መኖር ትጀምራላችሁ። በሰላም መኖር ትጀምራላችሁ። በደስታ መኖር ትጀምራላችሁ። ኢየሱስ ክርስቶስ ጌታ ነው። አንድ ቃል መግቢያ እንዲሆናችሁ አንብቤ በዚህ ቃል እገባለሁ። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ በኢሳይያስ መጽሐፍ ምዕራፍ 9 ቁጥር 1 ላይ እንዲህ ይላል፣ ነገር ግን ተጨንቃ ለነበረች ነፍስ ጨለማ አይሆንም ይላል። ተጨንቃ ለነበረች፣ ተጨንቀሽ አሁን ካለሽ ከዚህ በኋላ አትጨነቂም። ተጨንቀ አሁን ካለ ከዚህ በኋላ አትጨነቅም። ለምንድነው ካልክ ጭንቀትን የሚያስረሳ መለኮታዊ ቃል፣ መለኮታዊ ድምፅ ወደ አንተ ወደ ቤት መጥቷልና። ክብር ሁሉ ለእግዚአብሔር ይሁን። በምድር ላይ የሚገርማችሁ ነገር፣ ለሰው ልጅ ከባዱ ነገር ምንድነው ካላችሁ መጨነቅ ነው። ብዙ ሰዎች በምድር ላይ ይጨነቃሉ። ጭንቀት ምንድነው ካላችሁኝ፣ ጭንቀት በሰውነታችን ውስጥ ነገሮችን ከመፍራት የሚመነጭ የኛ ያልሆነ ነገር የእኛ ያልሆነ ነገር ግን በእኛ ውስጥ የሚገኝ ማንነት ነው። ጭንቀት ያንተ ያልሆነ ነገር ግን በአንተ ውስጥ የሚገኝ፣ ጭንቀት ያንቺ ያልሆነ ነገር ግን በአንቺ ውስጥ የሚገኝ የተደበቀ ማንነት ነው። አንድ ሰው በራሱ አቅም ወይንም በራሳችን አቅም ማድረግ ከምንችለው በላይ ማሰብ፣ ማሰላሰል ስንጀምር ያን ጊዜ ጭንቀት ይመጣል ወደ ውስጣችን። አየህ፣ ከራስ አቅም በላይ ማሰብ ያንተ ማንነት አይደለም። ከራስ አቅም በላይ መጨነቅ ያንተ ማንነት አይደለም። የሚገርመው ነገር ግን ምን እንደሆነ ታውቃላችሁ? የሰው ልጅ ማንነት ወይንም መገኛው ምንጩ እግዚአብሔር ነው። በምድር ላይ ብዙ ሰው በጭንቀት ውስጥ ይኖራል። ነገር ግን ደግሞ በምድር ላይ የሚኖር ሰው ሁሉ መጨነቅ አይፈልግም። አያችሁ፣ በምድር ላይ የሚኖር አብዛኛው ሰው ማለት ወይንም በአጠቃላይ ማለት ይቻላል በጭንቀት ውስጥ፣ ግራ በመጋባት ውስጥ ይኖራል። ነገር ግን የሚገርመው ነገር ደግሞ ምን እንደሆነ ታውቃላችሁ? ይህ በምድር ላይ የሚኖር ሁሉ ሰው መጨነቅ አይፈልግም። አንተ መጨነቅ አትፈልግም። አንቺ መጨነቅ አትፈልጊም። ነገር ግን ትጨነቃለህ። ለምን? አየህ፣ መጨነቅ ያንተ ማንነት ስላይደለ ነው መጨነቅ የማትፈልገው። መጨነቅ ያንቺ ማንነት ስላይደለ ነው መጨነቅ የማትፈልጊው። ያንቺ ትክክለኛ ማንነት፣ ያንተ ትክክለኛ ማንነት እረፍት ነው። የኛ ትክክለኛ የሰው ልጅ ማንነት ሰላም ነው።
ምክንያቱም ምንድነው ካላችሁ ምንጫችን እግዚአብሔር ስለሆነ፣ መገኛችን እግዚአብሔር ስለሆነ ከእግዚአብሔር ዘንድ ደግሞ እረፍት ነው ያለው። ከእግዚአብሔር ዘንድ ደግሞ ሰላም ነው ያለው። ከእግዚአብሔር ዘንድ ደግሞ ደስታ ነው ያለው። ታዲያ ለምን እጨነቃለሁ ካላችሁ የምንጨነቀው ምንጫችን ላይ ስላይደለን ነው ማለት ነው። ለምሳሌ አንድን አሳ ከባህር አውጥታችሁ በሜዳ ላይ ብታስቀምጡት ወይንም በምድር ላይ ብታስቀምጡት ይፈራገጣል። ለምንድነው የሚፈራገጠው? ለምንድነው የሚወራጨው ካላችሁ ያ ምድር የሱ ማንነት መኖሪያ አይደለችም፣ መገለጫው አይደለችም። መልሳችሁ ከሚፈራገጥበት አንስታችሁ ወደ ውሃው ውስጥ ስትከቱ እንደፈለገ መዋኘት ይጀምራል። ይህ ማለት ማንነቱ የአሳው ማንነት ውሃ ውስጥ ነው ያለው። ከውሃ ውጪ በሆነ ጊዜ የመኖር ተስፋ ይጠፋል። እንዲሁም ደግሞ የሰው ልጅ ማንነት ከፈጣሪው ከእግዚአብሔር ጋር አብሮ መኖር ነው። ከእግዚአብሔር የተለየ ሰው፣ ከእግዚአብሔር የራቀ ሰው በፍጹም ያለ ጭንቀት የእረፍት ሕይወት መኖር አይችልም። እንደ አሳው ከእግዚአብሔር የተለየ ሰው እንደ አሳው በየብስ ላይ ወይንም በምድር ላይ በተቀመጠ ጊዜ እንደሚወራጨው አንድ ሰው ከእግዚአብሔር ሕይወት ሲለይ፣ ከእግዚአብሔር ሲርቅ፣ ከምንጩ ሲርቅ የጭንቀት ሕይወት፣ ግራ የመጋባት ሕይወት፣ ተስፋ የመቁረጥ ሕይወት፣ የሐዘንን ሕይወት መኖር ይጀምራል። ነገር ግን አሳው ወደ ውሃው በተመለሰ ጊዜ እንደገና መዋኘት እንደሚጀምር፣ እንደገና መዋኘት እንደፈለገ መቦረቅ እንደሚጀምር አንድ ሰውም ወደ ምንጩ ወደ እግዚአብሔር ሲመለስ የእረፍት ሕይወትን፣ የሰላምን ሕይወት፣ የደስታን ሕይወት፣ የስኬትን ሕይወት መኖር ይጀምራል። ምክንያቱም ማንነቱ ከእግዚአብሔር ጋር መኖር ስለሆነ። ከመጽሐፍ ቅዱስ ክፍል አንድ ክፍል አብረን እናያለን። ኢየሱስ ክርስቶስ ጌታ ነው። ዛሬ ግን እንደዚህ ብዬ እናገራለሁ፣ ወደ እረፍት ትገባለህ። ከጭንቀት ነፃ ትወጣለህ። ከጭንቀትሽ ነፃ ትወጫለሽ። እግዚአብሔር ያሳርፋል። እግዚአብሔር ያሳርፍሻል። መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 15 ከቁጥር 11 እስከ 24 ድረስ ያለውን ቃል አብረን እናነባለን። ደግሞም ኢየሱስ እንዲህ አላቸው፣ አንድ ሰው 2 ልጆች ነበሩት። ከእነርሱም ታናሹ ልጅ አባቱን አባቴ ሆይ ከሀብት ድርሻዬን ስጠኝ አለው። አባትየውም ሀብቱን ለልጆቹ አካፈላቸው። ብዙም ቀን ሳይቆይ ታናሽ ልጁ ድርሻውን ሁሉ ጠቅልሎ ወደ ሩቅ አገር ሄደ። በዚያም በመጋጣነት ንብረቱን አባከነ። እርሱም ያለውን ሁሉ ከጨረሰ በኋላ በዚያ አገር ሁሉ ጽኑ ረሃብ ሆነ፣ ቸነፈርም ጀመረ። ስለዚህ ከዚያ አገር ነዋሪዎች አንዱን ተጠጋ። ሰውየውም አሳማ እንዲቀልብለት ወደ እርሻው ላከው። አሳማዎቹም በሚመገቡበት አሰር እንኳን ለመብላት ይመኝ ነበር። ነገር ግን ይህ እንኳ የሚሰጠው ሰው አልነበረም። ልብ በገዛ ጊዜ ግን እንዲህ አለ፣ ስንቱን የአባቴ ሰራተኞች ምግብ ተትረፍርፎ እኔ ግን እዚህ በራብ ልሞት ተቃርቤያለሁ። ተነስቼ ወደ አባቴ ቤት ልሂድ፣
እና እንዲሁ ልበለው፣ አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም። ከተቀሩትም አገልጋዮች እንደ አንዱ ቁጠረኝ። ስለዚህም ተነስቶ ወደ አባቱ ቤት ሄደ። ነገር ግን እርሱ ገና ሩቅ ሳለ አባቱ አይቶት ራራለት፣ ወደ እርሱም ሮጠ፣ ሄዶም አቀፈው፣ ሳመውም። ልጁም አባቴ ሆይ በሰማይና በአንተ ፊት በድያለሁ፣ ከእንግዲህ ልጅ ተብዬ ልጠራ አይገባኝም አለው። አባቱ ግን አገልጋዮቹን እንዲህ አላቸው፣ ፈጥናችሁ ከሁሉ ምርጥ የሆነውን ልብስ አምጡና አልብሱት፣ ለጣቱም ቀለበት ለእግሩም ጫማ አድርጉለት፣ የሰባውንም ፍሪዳ አምጡ፣ እረዱ፣ እንብላ እንደሰት። ይህ ልጅ ሞቶ ነበር፣ አሁን ግን ሕያው ሆኗል፣ ጠፍቶ ነበር፣ ተገኝቷል። ከዚያም ይደሰቱ ጀመር ይላል። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ በአባቱ ቤት ይህ ልጅ ይኖር ነበር። ሁለት ወንድማማቾች። ታናሹ ልጅ ከአባቱ ቤት ከተመቻቸው ሕይወት፣ እረፍት ካለበት፣ ሰላም ካለበት ሕይወት ወጣ። ድርሻዬን ስጠኝ ብሎ ድርሻውን ወስዶ ወጣ። ከአባቱ ቤት ተለየ። መስሎት ራቀ። ወጥቶ ሄደ። ነገሮች ሁሉ እንዳሰበው እንዳቀደው አልሆኑለትም። ብዙ ባከነ፣ ብዙ ዋጋ ከፈለ፣ ተራበ፣ ተጠማ። ነገር ግን ወደ ልቡ በተመለሰ ጊዜ ወደ አባቱ ቤት፣ ወደ ምንጩ፣ ወደ መገኛው መመለስ እንዳለበት ሲገባው ወደ አባቱ ቤት ዳግም ሲመጣ አባቱ አሻፈረኝ አላለም። ረዳው፣ ደገፈው፣ ተቀበለው፣ መልካምን ነገር አደረገለት። አያችሁ፣ ዛሬም የምንጨነቀው፣ ግራ የምንጋባው፣ ተስፋ የምንቆርጠው፣ በብዙ ሐዘን ውስጥ የምናልፈው ለምን መሰላችሁ? ከምንጫችን ተለይተን ነው። ከእግዚአብሔር ስለተለየን ነው። ከእግዚአብሔር ሐሳባችን፣ ከእግዚአብሔር መንገዳችን ስለተለየ ነው። የእረፍት ሕይወት ያለው ከእግዚአብሔር ከምንጩ ጋር በመገናኘት ነው። ስለዚህ ወደ ምንጫችን እንመለስ፣ ወደ እግዚአብሔር ሐሳብ እንመለስ። ያን ጊዜ ሰላም አለ፣ ያን ጊዜ የእረፍት ሕይወት አለ፣ ያን ጊዜ ደስታ አለ። ኢየሱስ ክርስቶስ ጌታ ነው። በማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ ያለውን ቃል አነባለሁ። እንደዚህ ይላል፣ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም እረፍት እሰጣችኋለሁ፣ እኔም አሳርፋችኋለሁ። በጌታ በኢየሱስ ስም እጸልያለሁ። በኢየሱስ ስም ሐዘን ያንተ አይደለም፣ ጨለማ ያንተ አይደለም፣ ጭንቀት ያንተ አይደለም፣ ጭንገፋ ያንተ አይደለም፣ ግራ መጋባት ያንተ አይደለም፣ ተስፋ መቁረጥ ያንተ አይደለም። ያንተ ማንነት የእግዚአብሔር ልጅነት ነው። ያንተ ማንነት ደስታ ነው። ያንቺ ማንነት ሰላም ነው። ያንቺ ማንነት ስኬት ነው። ያንተ ማንነት እረፍት ነው። የኛ ማንነት የእግዚአብሔር ማንነት ነው። የእግዚአብሔር ማንነት ሰላም ነው። የእግዚአብሔር ማንነት ጽድቅ ነው። የእግዚአብሔር ማንነት እረፍት ነው። የእግዚአብሔር ማንነት ደስታ ነው። በጌታ በኢየሱስ ስም ጨለማን ከሕይወታችሁ፣ ሐዘንን ከሕይወታችሁ፣ ጭንቀት ከዚህ ቀን ጀምሮ ከሕይወታችሁ በኢየሱስ ስም ተከለከለ። በኢየሱስ ስም ተከለከለ። እረፍት ባንቺ ላይ ሆኗል። እረፍት ባንተ ላይ ሆኗል።